ከተገዛ በሁለተኛ ቀኑ ላፕቶፓችን እንደዚህ እንደምትመለከቱት በቦርሳ መጥቶልናል። ስለዚህ አንቦክስ እያደረኩ ማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ ተከታተሉ። በተለይ ፒሲ ሊገዙ ያሰባችሁ ሰዎች ካላችሁ ሀሳቡ ሊጠቅማችሁ ይችላል ብዬ አስባለሁ። ስለዚህ ቪዲዮን ብትመለከቱ ጥሩ ነው። ቪዲዮን ላይክ በማድረግ እንጀምር። እሺ ወደ አንቦክሳችን ሂድ። እሺ ቦርሳውን እንክፈተው። ይሄን ትልቁ ዚፕ ኦኬ። እንደምትመለከቱት ፒሲው ትልቁ ዚፕ ላይ ነው የተቀመጠው። ታሽጋለች እንደዚህ። እስኪ ከፍተን እናውጣታለን እሷን። ሌላ ነገርም ካለ እንመለከታለን ቦርሳችን ውስጥ። ኦኬ ሌላ እዚህኛው ጋር ምንም የለም። ወደ ባክግራውንድ ዩኒት ይቺኛ ዚፕ ከፍተን እንመልከታት። ስለዚህ እዚህ ጋር ደግሞ ምን አለ ትንሽ ኦኬ እዚህ ጋር ሁለት ነገሮች አሉ። ጃክ ኬብል ነገሮች አሉ። መሰኪያ ኦኬ ይሄ ቻርጀሩ ፓርት ነው። ይሄ የምትወልከው ቻርጀር፣ ይሄ ደግሞ መነጽሩ ነው ማለት ነው። ሁለቱ ነገሮች አብረው አሉ። ስለዚህ እስኪ መነጽራችንን እንመልከታት። ያው እንዳልኳችሁ ብሉከት መነጽር ነው ይሄ። ዋጋውና ጥቅሙን ምናምን በቪዲዮ መጨረሻ ላይ ማሳያችሁ ይሆናል። የዚህ መነጽር እንደምትወልከው በጣም ጸዴ መነጽር ነው። ፍሬሙ ራሱ ያምራል። ምርጫዬ ነው ይሄ። ከዛ እንደምትወልከው ሞሎያ ምናምን አለቻት። እቃዋ ራሱ ታምራለች። አብሯ ነው የምትመጣው። እንደምትመለከቱት ጣሊያን ሞዴል ነው ብራንዱ የጣሊያን ሞዴል ነው። ይችን ገዝቻለሁ። እስኪ አብራ ነው የተላከችልኝ። ያው አንድ ላይ ልከውልኛል ማለት ነው። ስለዚህ ፒሲዋን እንክፈታት፣ ላስቲኳን እንክፈታትና እንያት። እሺ እንደምትወልከው ኤችፒ ይላል። ኤችፒ እንደምትወልከው የላፕቶፓችን ስም ኤችፒ ነው። ብራንዱ ራሱ ይለያል። እንክፈተው። እሺ ላስቲኳን አውጥተን ጨርሰናል። እሺ አሁን ደግሞ ኦኬ ታምራለች። እስኪ ትንሽ ላሽከርክራ ብዬ ነው። እንደምትመለከቱ ነው ሃርድዌር ፓርቱ እንደዚህ መስራት ላይ አያምርም። ጀርባው ከፊቱ ኢትስ ማይ ፈርስት ፒሲ የመጀመሪያ ፒሲ ነው ይሄ። ለመጀመሪያ ጊዜ ነው ፒሲ የገዛሁት። ይሄ ደግሞ የመጀመሪያም ነው። በደንብ እጠቀማለሁ ብዬ አስባለሁ። እሺ ፋሚሊ አሁን ፒሲያችን አንቦክስ አድርገን ጨርሰናል። ፒሲያችን ይችን ትመስላለች ሃርድዌሯ። ስለዚህ አሁን ደግሞ ስለ ፒሲ አንዳንድ ነገር ልነግራችሁ ፈልጋለሁ። ያው ከመግዛታችሁ በፊት ብዙዎቻችሁ በቴሌግራም ቻናሌ ፒሲ ለመግዛት አስቤ ነበር፣ ምን አይነት ፒሲ ትመክረኛለህ ስትሉ ስለነበረ ስለ ፒሲዎች ልንገራችሁ። በአሁን ጊዜ ፒሲ ወይም ደግሞ ፐርሰናል ኮምፒውተር ምንላቸው ላፕቶፖች ብዙ አይነት አሉ። ለምሳሌ ዴል አለ፣ ማክቡክ አለ፣ ኤችፒ አለ። ማጆርሊ በደብ የሚታወቁት እነዚህ ናቸው። ግን ደግሞ ይበልጥ የተሻለው የቱ ነው ካላችሁ በመጀመሪያ ከስሙ ከብራንዱ ስንጀምር ማክቡክ ከሁሉም የተሻለ ነው። ሁለተኛ ደረጃ የምመደበው ኤችፒ ነው። ከዛ ዲል እያልን እንቀጥላለን ማለት ነው። ከዛ አሁን እኔ ወደ ገዛሁት ፒሲ ስገባላችሁ ይሄ የገዛሁት ፒሲ ምንድነው ኤችፒ ኢላይት ቡክ ይባላል። ኢላይት ቡክ የሚለው ነገር ደግሞ ምንድነው ካላችሁ ፒሲው ሆኖ ግን ደግሞ ብራንድ አለ፣ የሚለየው ነገር አለ። ለምሳሌ አንድ ተማሪ ሶሻል ሳይንስ ተማሪ ከተባለ በኋላ በውስጡ የተለያዩ ፊልዶች አሉ። ሶሻል ሂስትሪ፣ ጂኦግራፊ ምናምን እያልን ምን በታት ነው ማለት ልክ እነዚህ ይሄ ምንድነው ኤችፒ ኢላይት ቡክ እንለዋለን። የኤችፒ ሆኖ ሰብ ብራንዱ ማለት ነው። ኤችፒ ኢላይት ቡክ ሆኖ ሌሎችም ደግሞ አሉ ኤችፒ ፕሮ ምናምን እያልን ምን ከፋፈላቸው ማለት ነው። እናም ይሄ ነገር በሌሎቹ ማለት ካላችሁ በማክቡክም አለ። ማክቡክ ኤር እንላለን፣ ማክቡክ ፕሮ እንላለን። በተለያዩ እንትኖች አሉ። ከዛ ይሄ ደግሞ ምን አለው ከፍተኛ ልዩነት ይፈጥራል። ማለትም ብራንዱ አሁን ለምሳሌ ኤችፒ ፕሮ ከተባለ ኤችፒ ፕሮ የምንጠቀመው ምንድነው ለትምህርታዊ ጉዳዮች ነው። ለትምህርታዊ ጉዳዮች ማለት ዩኒቨርሲቲ ተማሪዎች ከሆናችሁ ለጥናት ፒዲኤፎችን ሪል ለማድረግ የተለያዩ ዩቲዩብ ላይ ቪዲዮዎችን ለመከታተል ምናምን ከሆነ በቂ ነው። ምክንያቱም ለነዚህ አገልግሎቶች በስነ ስርዓት ፕሮሰስ ማድረግ የሚችል የፒሲ አይነት ስለሆነ ማን ኤችፒ ፕሮ ምንለው ማለት ፕሮ ቡክ። ይሄኛው ግን ስንመለከት ኤችፒ ኢላይት ቡክ ምንለው የተሻለ ነው፣ ከነዛኞቹ የተሻለ ነው። ምክንያቱም ደግሞ ምንድነው የተለያዩ ስራዎችን ፕሮሰስ ማድረግ እንችላለን በዚህ ፒሲ ላይ ማለት ነው። ግን ደግሞ ኤችፒ ኢላይት ቡክ መሆኑ ብቻ በቂ አይደለም። ኢላይት ቡክ መሆኑ ከስሙ ብቻ ሳይሆን ውስጡ ያለው ፐርፎርማንስ ይለየዋል። እና ደግሞ ያንኑ ፐርፎርማንስ እንመልከት። የመጀመሪያው ምንድነው ፒሲው ወይ ደግሞ ፐርሰናል ኮምፒውተሩ ራሙ ምን ያክል ነው ስንል የዚህ ራም አሁን እኔ የገዛሁት የዚህ የምትመለከቱት ፒሲ ራሙ ስንት ነው? 8 ጂቢ ነው። 8 ጂቢ ራም ነው። 8 ጂቢ ራም ማለት መጠነኛ ኤዲቶችን ወይም ደግሞ መካከለኛ የሚባል ኤዲቶችን መስራት እችላለሁ ማለት ነው። ለዩቲዩብ ምናምን የሚሆኑ ግን ደግሞ በጣም ሃይ ኳሊቲ የሆኑ ነገሮችን ለመስራት ትንሽ ያስቸግራል ማለት ነው። እስከ 4K ሪዞሉሽን ማለት አክሰስ ማድረግ አይችልም። 1080 ግን መስራት ይችላል ማለት ነው። ስለዚህ ለዚህ ኤዲቲንግ ቀለል ያለ ኤዲቲንግ እና ለዩቲዩበሮች ምናምን በጣም ቆንጆ የሚባል አይነት የፒሲ አይነት ነው ማለት ነው። ስለዚህ 8 ጂቢ ለእንደዚህ አይነት አገልግሎቶች መዋል ይችላል። ነገር ግን ደግሞ ራሙ 8 ጂቢ ሆነና አያድግም ማለት አይደለም። አሁን ይሄ የምትመለከቱት ፒሲ ከጀርባው ይሄ ከተፈታ በኋላ ራሞች መግጠም ይቻላል። ራም ተጨማሪ መግጠም ይቻላል። ለምሳሌ እስከ 32 ጂቢ ድረስ ማሳደግ ትችላላችሁ። ለምሳሌ 8 ጂቢ መጨመር ይችላሉ እዚህ ጋር። ከዛ 16 ጂቢ ማድረግ ይችላል ራሙ። ግን ያው ክፍያ ይጠይቃል። ራሙን ገዝታችሁ ነው ለብቻ ገዝታችኋት ነው የምታስቀጥማት ማለት ነው። ብቻ ወደ ዋናው ጉዳያችን ስገባ ራሙ ይሄ የዚህ ላፕቶፕ ራም 8 ጂቢ ነው። ከዛ ደግሞ ስቶሬጅ ስንት ነው ካላችሁ 516 ጂቢ ኤስኤስዲ ነው። ኤስኤስዲ እና ኤችኤችዲ የሚባል ነገር አለ። ይለያያል እሱ ነገር ማለት ነው። በዋጋም ብትሉ ኤችኤችዲ እና ኤስኤስዲ ስቶሬጅ ያላቸው ላፕቶፖች አንድ አይደለም ዋጋቸው። ኤችኤችዲ ዋጋ የወረደ ነው ከኤስኤስዲ አንፃር ማለት ነው።
እሺ ቀጥሎ ደግሞ የምንመለከተው ምንድነው ፕሮሰሰሩ የዚህ ላፕቶፕ ፕሮሰሰር ምንድነው ካላችሁ ኮር i5 እንለዋለን። ኮር i5 ማለት ደግሞ የተሻሉ ነገሮች ፕሮሰስ ማድረግ የሚችል ቆንጆ ነው። ግን ደግሞ ከዚህ ይበልጥ የተሻለ ነገር ከፈለጋችሁ ደግሞ ኮር i7 መግዛት ትችላላችሁ። እኔ ያው ለጊዜው ኮር i5 ነው የገዛሁት ማለት ነው ካለው ኢኮኖሚካል አክቲቪቲ እና ካለው የወጪ አንፃር ማለት ነው። ስለዚህ ኮር i5 ነው እንደምትመለከቱት። ከዛ በኋላ የብራንድ ስሙ ደግሞ ካላችሁ HP EliteBook 830 ይባላል ማለት። ስለዚህ በጣም ጸዴ ፐርፎርማንስ ነው። የራሱ የሆነ ጣት አሻራ ያለው የፒሲ አይነት ነው። ነገር ግን ደግሞ በተመሳሳይ ነው HP EliteBook ነው የሚለያዩ ነገሮች አሉት። በውስጡ የተለያየ ነገር አለ። ለምሳሌ አሁን የምትመለከቱት አይነት ላፕቶፕ ነው ተመሳሳይ ከዚህ ብራንድ ጋር ሆኖ ምን አለው እዚህ ጋር ታች ስክሪኑ ታች ማድረግ የምትችሉት አለ። ለምሳሌ አንዴ ላብራና ላሳያችሁ። ስክሪኑን ታች ማድረግ እንዲችሉ አክሰስ ማድረግ እንዲችሉ ማለት ነው። ይሄን ደግሞ ምንድነው የምታደርጉት እንደምታረጋግጡት ካላችሁ ፒሲውን ከከፈታችሁት በኋላ የሚያሳይ ሴቲንግ ውስጥ ገብታችሁ አባውት ላይ ትገባላችሁ ማለት ነው። አባውት ላይ ከገባችሁ በኋላ የምታዩበት ቦታ አለ እዛ ጋር። አሁን ይሄ እንደምትመለከቱት HP ይሄ ስክሪኑ ታች ማድረግ ምንም አይነት አክሰስ አያደርግልንም። ይሄ ስክሪኑ በተች አይንቀሳቀስም እንደ ስልካችን። ነገር ግን በእንደዚህ በኪቦርዱ መጠቀም እንችላለን። ነገር ግን ተች አይሰራም። ወር ደግሞ በስክሪፕቶ ልክ እንደ ሳምሰንግ ስልኮች በስክሪፕቶ መጠቀም አንችልም ማለት ነው። አንዳንድ እንትኖች ግን የዚህ ተመሳሳይ ሞዴል ሆኖ የሚጠቀም ወይም ደግሞ መስራት የሚችል አለ። ሶ ይሄኛው ነው ልብ አላልኩትም ብዙም ፎከስ ስላልሰጠሁት ይሄኛውን የገዛሁት ማለትም ደግሞ ይሄው እንደምትመለከቱ ምንም አይነት አክሰስ ማድረግ አይቻልም። ግን እንደዚህ ከሆነ እንደዚህ መክፈት ይቻላል፣ በተች መክፈት እንችላለን ማለት ነው። ሶ ይሄንን ይመስላል ፐርፎርማንሱ። HP EliteBook Core i5 ይሰኛል። እና ወደ መጨረሻው ጉዳይ ስንገባ የዚህ HP EliteBook ዋጋው ስንት ነው? ስንት ገዛው ለምትሉ አጠቃላይ የገዛውት እኔ 65000 የኢትዮጵያ ብር ነው። እናንተ ደግሞ በስንት እናገኘዋለን? እኛ እንግዛ ብለን የት እናገኘዋለን? እንዴት እናገኘዋለን ካላችሁ ይሄንን በ65000 ብር ያኔ የገዛውበት ምክንያት ከሪቴለር እና ሆልሴለር የሚባል ነገር አለ። ያው አከፋፋይ ጅምላ አከፋፋይና ተረክቦ የሚሸጥ ሰው አለ። ከዛ ደግሞ ተረክቦ ከሚሸጠውም ደግሞ ተረክቦ የሚሸጥ ሰው አለ ይባላል በተለምዶ ማለት ነው። እንደዛ ይመስለኛል ሰርድ ፓርቲ ሆኖ ይመስለኛል ዋጋው 65000 ሆነው። ግን ደግሞ መደበኛ የገበያ ዋጋው የዚህ ፒሲ መደበኛ ዋጋው 58500 ብር ድረስ ይሸጣል። 58000 ብር 58500 ብር ይሸጣል። አዲስ አበባ በተለይ ላላችሁ ሰዎች 58000 ብር ማግኘት ትችላላችሁ። በተለያዩ እንትኖች ላይ የተለያዩ ሰዎችን ኮንታክት ማድረግ ትችላላችሁ። በቲክቶክ ፔጃቸው በኩል ደውላችሁ ማጣራት ትችላላችሁ። የዚህ ፒሲ ዋጋ ትክክለኛ ፒሲ ዋጋው 58000 ብር ነው። እኔ 65000 ብር ነው የገዛሁት። በጣም ጸድ የሚባል ነው። አይቆጨኝም በመግዛቴ። በጣም ብዙ ነገር ተሰራበታለሁ ብዬ አስባለሁ። ለኤዲቲንግም ቆንጆ ነው። ለትምህርታዊ ጉዳይም ልጠቀመው ካልኩ በጣም ጠቃሚ የሚባል ፒሲ አይነት ነው። ስለዚህ ይሄንን ይመስላል። ከዛ ቀጥሎ ደግሞ የምንመለከተው የዚች የመነጽሯ ጉዳይ። እቺ መነጽር ለምትመለከቷት ብሉከት መነጽር ትባላለች። ብሉከት መነጽር ጥቅሙ ምንድነው ካላችሁ ከብራይት የተለያዩ ስክሪን ብርሃኖች ለምሳሌ የላፕቶፕ ብርሃን ላፕቶፕ በምጠቀምበት ሰዓት ብዙ የስክሪን ብርሃን ሊመጣብኝ ይችላል። በምን አደርገዋለሁ? ይሄ ፕሮቴክት ያደርግልኛል ማለት ነው። ሙሉ ቪው እንደ አይን እይታችሁ ነው ኖርማል እንደምትመለከቱት ነው። ግን ደግሞ የዚህ ከላፕቶፕ የሚመጣው ብሉራይ ምን ያደርግላችኋል? ይይዝላችኋል ማለት ነው። ስለዚህ ይህ መነጽር ለእንደዚህ አይነት አገልግሎት ይውላል። ከዛ በተጨማሪ ሪንግ ላይት ካላችሁ የሪንግ ላይት አሁን ለምሳሌ የሪንግ ላይቱን እንትን ይሄን ከቨር በማድረግበት ሰዓት ምንም አይኔ ላይ ኢፌክት አያመጣብኝም። ከዛ በተጨማሪ ደግሞ ምንድነው ይህ ስልካችሁን በምትጠቀሙ ሰዓት ማንኛውም አይነት በቃ ብርሃን የሚያመንጩ ነገሮችን ብሉሬዎችን ምን ያደርግላቸው ፕሮቴክት ያደርግላቸዋል ማለት ነው። ከዛ ዋጋው ስንት ነው ካላችሁ እንደ ፍሬሙ ይለያያል። ለምሳሌ አሁን እዚህ ጋር የምትመለከቱት ፍሬም አለ አይደለ? ይህ ፍሬም አጠቃላይ እስከ መነጽሩ ምናምን 5000 ብር ነው ያወጣውበት። መያዣ ያለው ራሱን ችሎ መያዣ ያለው 5000 ብር ነው ያወጣውበት ይሄንን ማለት ነው። ሶ እስከ መያዣ እቃ ትመጣላችኋለች። የተለያዩ ፍሬሞች አሉ። እስከ 3000 ብር ድረስ አለ ፍሬሙ በተለያየ ቅርጽ እስከሆነ ድረስ ማለት ነው። ከዚህ ከመስታወቱ ሳይሆን ከፍሬሙ አንፃር ከፍሬሙ ውበት አንፃር እስከ 5000 ብር ከዛም በላይ ልታገኙ ትችላላችሁ። ከዛም በታች አሉ። የኔ ምርጫ እቺ ፍሬም ስለነበረችና ይችን ገዝቻታለሁ። ከዛ ይሄንን ይመስላል በአጠቃላይ ይሄንን መነጽር 5000 ብር፣ ይሄን ላፕቶፕ 65000 ብር፣ 70000 ብር በአጠቃላይ አውጥቻለሁ ማለት ነው። ስለዚህ የዛሬው ቪዲዮአችን በዚህ ያበቃል። ሀሳብ አስተያየት፣ ጥያቄ ካላችሁ ከታች ኮሜንት ስራ አስቀምጡልኝ። እንዲሁም ደግሞ ያልገባችሁ ነገር ካለ በቴሌግራም ቻናል ጠይቁኝ። እንዲሁም ደግሞ ላፕቶፕ መግዛት ፈልጋችሁ ለምን ጉዳይ ልገዙ ፈልጋችሁ ግራ የገባችሁ ሰዎች ካላችሁ በቴሌግራም ቻናል ጠይቃችሁ ማማከር ትችላላችሁ። ሀሳቡን ሰጣችሁ አለ። ከዛ በተረፈ ጄሚኒ ላይ ወይም ደግሞ የተለያዩ ቦታዎች ላይ አክሰስ ማድረግ ትችላላችሁ፣ ሰርች ማድረግ ትችላላችሁ። ይሄንን ይመስላል የዛሬው ቪዲዮአችን። መልካም ጊዜ ይሁንላችሁ።